አይ ጤና ቤተሰቦች እንደምን አላችሁ? ዛሬ ደግሞ በጣም ኢንተረስቲንግ ቶፒክ ወደ እናንተ መጥቻለሁ። በእናንተው ጥያቄ ማለት ነው። ኦትሚል እንግዲህ ትልቅ ጥያቄ ነው። የጤና ምግብ ነው ወይስ ደግሞ አይደለም? እና ያው ሱፐር ፉድ ብለው ሰዎች ብዙ ጊዜ ይናገሩ ሰምታችኋል። በእርግጥ ይሄ ነገር ትክክለኛ ነው ወይ? ዛሬ እንግዲህ በዚህ ቪዲዮ በጣም ወሳኝ የሆኑ እነዚህን ኢንፎርሜሽኖች በደምብ ይሄንን ካዳመጣችሁ በኋላ እርግጠኛ ነኝ ኦትሚል ወዳለውና እኔ የማደርገውን ትሪኮችን እሱ ነግራችኋለሁ። ኳሊቲ የሆነ ኦትሚል ከሌሎች ነገሮች ጋር በማድረግ አንዳንድ መሰረታዊ ነገሮችን እንዲጠቅም ማድረግ እንችላለን። ወደ ባር ሳይዱ ስንመለከት ራሊ እዚህም እንደምናደርገው የተለያዩ አውሮፓ ሀገር እንደሚያደርጉት ኦትሚል ተብሎ በማይክሮዌቭ የሚሰራው አይነት ኢቭን እንኳን ኖርማሉም ራሱ ይሄ ስቴዲ ከት የሚባለው ኦት ማለት ነው፣ እዚህ ግርድፉ ማለት ነው። እሱ እንኳን ቢሆን በጣም ኃይለኛ ካርቦሃይድሬት ነው ያለውና ከአንድ እንኳን ሰርቪንግ የሚገርማችሁ ወደ 27 ግራም ካርብ ውስጡ አለውና ደማችሁን ስኳር ከፍ ማድረግ ብቻ ሳይሆን ከፍ ብሎ ረጅም ጊዜ እንዲቆይ የሚያደርግ ውስጡ አለ ማለት ነው። ያ ደግሞ ኢንሱሊን ለብላችን ከፍ እንዲል ያደርገዋል ማለት ነው። ብለድ ፕሬሸር ጨምሮ፣ ዳያቤቲስን ጨምሮ፣ ዌት ጌን ጨምሮ፣ አንዳንድ ደግሞ የመጋጠሚያዎችም ኢንፍላሜሽን ጨምሮ ከዚህ ከስኳር ሎድ ጋር የተገናኘ ስለሆነ ለዛ በጣም ትልቅ አስተዋጽኦ ስለሚያደርግ እንደዚህ ብቻውን መጠቀሙ ትልቅ ኢፌክት አለ ማለት በዚህ መልኩ። ሌላ በሁለተኛ ደረጃ ደግሞ ሰውነታችን ያከማቸውን ስብ እና ከውጭ የምናደርገውን ስብ እያቀለጠ ለኤነርጂ ሶርስ መጠቀም ወዲህ አስለምደነዋል። ያንን አይነት ፕሮሰስ እንዲዘባረቅና እንዲቋረጥ ስለሚያደርገው ሰውነታችን ኮምፕሊትሊ የራሱ ፋት ማቅለጥና ከዚህ በኋላ በቀን በኋላ የምንበላውን ራሱ ስብ እንደ ኢነርጂ ለመጠቀም ስለሚያቆም ደግሞ ለክብደት መቀነስ እንደገናም ደግሞ ለጀመርነው የጤና ጉዞ ማሰናከያ ሆነ ማለት ነው። በሶስተኛ ደረጃ ደግሞ ራሱ ጠዋት ላይ ግን የቁርሳችን ነገር ላይ ግን የምናስገባው ከሆነ ለኢንፍላሜሽን እና ለገት ኢሪቴሽን ደግሞ ለዚህ ለአንጀታችን ኢሪቴት ለመሆን ደግሞ ኢንፍሌም ለመሆን ምክንያት ይሆናል። በአራተኛ ደረጃ ደግሞ እንዲሁ የብቻውን የምንወስደው ከሆነ ጠዋት ላይ ሰውነታችን ትራይግሊሰራይድ ማለት ነው የፋት ክምችት እንዲያከማችና ፋት ደግሞ የምንበላው ፈቀድ ነገርኳችሁ ቀን ሙሉ የምንበላውን ፋት አማውንት ራሱ እንዲከማች ስለሚያደርገው ይሄ አይነቱ አካሄድ ትክክለኛ ነገር አይደለም። ሌላው ደግሞ ኦትሚል በራሱ ብቻውን በዛ ቁርሳችንን ወይ ደግሞ በፋስታችን ብሬክ የምናደርግ ከሆነ የኢነርጂ ኢኒሼት ስለሚያደርገው ቶሎ ለመብላት ስለሚገፋፋ በ24 ሰዓት ውስጥ መብላት ከሚገባን በላይ ኦቨር ኢት እንድናደርግ ስለሚያደርግ ያ ደግሞ ጤናችን ጋር ያለውን ነገር እያዛባ ነው። ደግሞ እንግዲህ እንደነገርኳችሁ ኒውትሪየንት ኢምባላንስ እና አንታይ ኒውትሪየንት ነው ማለት ባባ ፋቲክ አሲድ የሚባለው በተለይ የዚህን አስገራሚ ጤና መረጃ ሙሉውን ሐሳብ ለማድመጥ ወደ ዋናው የዩቲዩብ ቻናላችን በመሄድ ሙሉውን ሐሳብ ማግኘት ይችላሉ። ታንክ ዩ